ጤና ይስጥልን። እንኳን ወደ ዩፒኤስኤን ጄፒ ዌብ አፕ አጭር የቪዲዮ መመሪያ በደህና መጡ። እዚህ ቪዲዮ ላይ የምንመለከተው ሲስተሙ ላይ እንዴት አድርገን ተጠቃሚዎችን መፍጠር እንደምንችል ነው። ሁልጊዜ ስንገባ የመጠቀሚያ ስማችንና ፓስወርዳችንን እዚህ ጋር እናስገባለን። የኔ መጠቀሚያ ስም upsngp.et ነው። ፓስወርዴ ደግሞ እዚህ ይገባለሁ። ከዛ እዚህ ጋር የተለያዩ ሜኖችን ያመለክተናል። እዚህም ጋር ደግሞ ያለንበትን እኛ የምንሰራበትን ሎኬሽን ያሳውቀናል። በኢትዮጵያ ስር በዩፒኤስኤን ጄፒ ሪጅን እዚህ ጋር የራሳችንን ሪጅን ያሳየናል። የራሳችንን ከተማም እዚህ ጋር እንመለከታለን። እዚህ ጋር ደግሞ ሰብሲቲ ከሆነ ሰብሲቲያችን እናያለን። ሲቲ ላይ ከሆነ ደግሞ እዚህ ጋር ያቁምና ዩፒኤስኤን ጄፒ ኦር ደግሞ የእናንተን ከተማ አድርጎ አዲስ አበባ ሲቲ ኦር አዳማ ሲቲ እያለ እዚህ ጋር ይዘረዝርልናል ማለት ነው። አሁን ወደ መጣንበት እዚህ ጋር ስንገባ ዩዘር ክሪኤት ለማድረግ እዚህ ጋር ተጠቃሚዎችን ለመፍጠር ዩዘርስ የሚለው ላይ እዚች ጋር ክሊክ እናደርጋለን። ከዛ በኋላ እዚህ ጋር ያሉትን ዩዘሮች ዘርዝሮ ያሳየናል። ከዛ ዩዘር የምንፈጥረው አሁን እዚህ ጋር ሰብሲቲ ሌቭል ነው። እዚህ ጋር ሎኬሽኑ እንደሚያሳየን እዚህ ጋር ሎኬሽኖቻችንን ብናይ እዚህ ጋር ሰብሲቲው አለ። ከሰብሲቲው ስር ቀበሌ አለ። ከቀበሌው ስር ቀጠና አለ። ይህን ተጠቃሚ መፍጠር የምንፈልገው በቀበሌው ስር ከሆነ ቀበሌውን ክሊክ አድርገን እዚህ ጋር እንደምትመለከቱ ቀበሌውን ያደርግልናል። ግን እኛ እዛው ሰብሲቲው ላይ ስለምናስብ ሰብሲቲዋ ላይ ክሊክ አድርገን ሎኬሽናችን ከረንት ሎኬሽን የሚለው ሲቲ በሚለው በዚህ ስር ነው የምንፈጥረው ማለት ነው። ከዛ እዚች ጋር ክሬት ዩዘር የምትለውን ክሊክ እናደርጋለን። ከዛ እዚህ ጋር ያሉትን ነገሮች እንሞላለን። አድ ኒው ዩዘራችን በሚኒስትሪ ኦፍ አርባን ኢንፍራስትራክቸር ስር ነው የሚኖረው። ከዛ የእኛን ስም እዚህ ጋር ከበደ@gmail.com ብንለው ከዛ እዚህ ጋር ስሙ ከበደ አጋ ተሰማ እንበልና ጾታ ወንድ ነው። እዚህ ጋር ስልክ ቁጥራችንን 09 እዚች ጋር 0000 ሳምፕል ቁጥር ብናስገባ እዚህ ጋር ደግሞ ፓስወርዳችንን ስናስገባ ፓስወርዳችን ስሞል ሌተር ሊኖረው ካፒታል ሌተር ቁጥር እና ስፔሻል ካራክተር የምንላቸው እነዚህ ቃል አጋኖ ምልክት @ሳይን ሃሽ $ሳይን ፐርሰንቴጅ እነዚህን የተመሳሰሉትን እንድንጠቀም የፓስወርድ ህጉ ያስገድደናል። ስለዚህ እኔ አደረግኩና ካፒታል PASS 1 2 3 ከዛ እዚህ ጋር ካፒታል PASS 1 2 3 አመሳሰልኩ ገባው። ከዛ ሰሌክት ፎቶ ላለው ፎቶ እንድናስገባ እንትን ያስገድደናል። ስለዚህ እዚች ጋር ፒክቸር የምትለዋን ፒክቸራችንን ሴቭ ካረግንበት ቦታ እናስገባለን። are you sure you want to save ሲል yes እንላለን። ከዛ ተጠቃሚያችን እዚህ ጋር ከበደ አጋ ተሰማ የሚለው ክሬት ተደረገ ማለት ነው። ከዛ እዚህ ጋር የተለያዩ አክሽኖች አሉ በዩዘራችን ስር። ስለ ዩዘራችን የተለያዩ ዲቴል የሚያሳየን ቴብል ነው ይሄ እንደምትመለከቱት። ያው ስልካችን እዚህ ጋር አስገባ፣ ኢሜል አድሬሳችን፣ ዩዘር ኔማችንም ራሱ ኢሜል አድሬሳችን ነው። ከዛ አክሽኖች አሉ። ይሄ ራሱን ያስገባነውን ነገር የምናስተካክለው ከሆነ አሁን እዚህ ጋር ተሳስተን ከሆነ የአባት ስም HA ከሆነ ኤዲት አድርገን ወደ ላይ ስኮር አድርገን እዚች ጋር አፕዴት የምትለውን እንጫናለን። አፕዴት የስ አፕዴት ፕሮፋይል አፕዴትድ ስክሰስፉል ዩዘር አፕዴት ፕሮፋይል አፕዴትድ ስክሰስፉል ይለናል። ከዛ ዲቴይሉ AGGA የሆነ አጋ የሚለው ከዛ እዚህ ጋር ደግሞ አሳይን ሮል ይሄ ተጠቃሚ የተለያዩ ስራዎችን እንዲሰራ የምችልበት እዚህ ጋር ነው የምንፈቅድለት ማለት ነው። ያሉ ሮሎች እዚህ ጋር አውቶራይዝ ፔመንት፣ ዳይሬክት ሰፖርት ጁኒየር፣ ዳይሬክት ሰፖርት ሲኒየር፣ ፋይናንስ ጁኒየር፣ ፋይናንስ ሲኒየር፣ MND፣
ፐብሊክ ወርክ የተለያዩ ስራዎችን የሚሰራበት ፕሪቪሌጅ የሚያገኝበት ቦታ እዚህ ጋር ነው። ስለዚህ ይሄን ሰው ሬጅስትሬሽን ኦፊሰር ከሆነ የሬጅስትሬሽን ኦፊሰር ፕሪቪሌጅ ስንሰጠው አሳይንድ ሮል ወደሚለው ወደዚህ ይመጣል። ያሉ ሮሎች ናቸው። ይሄ ግን ለከበደ አጋ የሰጠናቸው የምንሰጠው ሮል ነው ማለት ነው። ከዛ የዳይሬክት ሰፖርት ጁኒየር ነው እንበል። የዳይሬክት ሰፖርት ጁኒየርም ስራ ይሰራል። ስለዚህ ለዳይሬክት ሰፖርት ዳታ አክሰስ እንዲኖረው ማግኘት እንዲችል እናደርጋለን ማለት ነው። እዚህ ጋም የፓብሊክ ወርክ ኦፊስ ጁኒየር የፓብሊክ ወርክ ስራ እንደሚሰራም የፓብሊክ ወርክ ኦፊሰር ጁኒየር የሚሰራውን ስራ መስራት እንዲችል እዚህ ጋር እንፈቅድለታለን ማለት ነው። ሜቢ ሱፐር አድሚን ነው እንበል። ሱፐር አድሚን ያለው ፕሪቪሌጆች በሙሉ ይኖረዋል ማለት ነው። እዛን እነዚህን ሮሎች ከሰጠነው በኋላ መልሰን ወደ ዩዘራችን ስንመለስ ቀጣይ ያለው ደግሞ ፓስወርድ ነው። ፓስወርዳችን ሪሴት ማድረግ መቀየር ከፈለግን እዚች ጋር እንገባና የተለያዩ ምክንያቶች ፓስወርዳችን ሜቢ ሌላ ሰው ያወቀብን ከመሰለን ኦር ደግሞ እየረሳን የምንቸገርበት አይነት ፓስወርድ ከሆነ እዚች ጋር ፓስወርዳችንን እንቀይራለን ማለት ነው። አሁን የባለፈው @pass123 ነው ያልኩት። አሁን ደግሞ #PASS123 እንደዚህ ያደረኩትና አሁንም #PASS123. Are you sure you want to reset passwords? Yes. ፓስወርድ ሪሰትድ successfully ይላል። ፓስወርዳችን እዚህ ጋር ነው የምንቀይረው። እዚህ ጋር ዳሽቦርዶች አሉ። ዳሽቦርዶቹ አቬለብል ስለሆኑ እዚህ ጋር ነው ዳሽቦርዳችን የምንመርጠው። ወደፊት የሚታይ ነው እሱ። እዚህ ጋር ደግሞ ዩዘሩን ዲሊት ማድረግ ከፈለግን አሁን ለምሳሌ ይህን ዩዘር እኛ ስለፈጠር ነው የቆይና ይችኛዋን ሳምፕል ዩዘር ማርታ ገለቶ የምትለውን ዲሊት አደርገው አካውንት ዲሊትድ ሰክሰስፉል 3 ዩዘር ነበረ። አሁን 2 ዩዘር ቀረን ማለት ነው። ከዛ እዚህ ጋር ደግሞ ይሄ ኢሜይል እዚህ ጋር የሰጠነው ኢሜይል የተለያዩ ኖቲፊኬሽኖች ሲመጡ በዚህ ኢሜይል ሲስተሙ ወደኛ እንዲልክልን ከፈለግን ሴንድ ኢሜይል ኮንፈርሜሽን ብለን በዚህ ኢሜይል ከሲስተሙ የሚመጡ አንዳንድ ኮንፈርሜሽኖች አንዳንድ ኖቲፊኬሽኖች እዚህ ጋር እንዲመጡልን ያደርገናል ማለት ነው። ከዛ እዚህ ጋር ደግሞ ራሱ ጠጋ ስታደርጉት ይናገራል ዲአክቲቬት ዩዘር አካውንት። ይህንን ዩዘር አካውንት ለተለያየ ምክንያት ዞር የሚል ሰው ያ ሰው ሜቢ ለተወሰነ ጊዜ ስራ የማይሰራ እረፍት ላይ ምናምን ከሆነ ዩዘሩን ዲአክቲቬት ብናደርገው ማንም ሰው ለመግባት እንዳይሞክር፣ ማንም ሰው ዩዘሩን ሴፍቲውን ለመጠበቅ በዛ በስህተት ስራዎች እንዳይሰሩ በተለያዩ ነገሮች ብቻ ዩዘራችን እንዳይጋለጥ ከፈለግን እኛ በማንኖርበት ጊዜ ኦር ከኛ በታች ያለ ዳታ እንዲያስገባ የማንፈልገው ሁኔታ ካለ እዚች ጋር ዲአክቲቬት ዩዘር ብለን እዚህ ጋር ዲአክቲቬት እናደርጓለን። ዩዘር አካውንት ዲአክቲቬትድ ሰክሰስፉሊ ዲአክቲቬት ሆነ። አሁን በዚህ ዩዘር ኔም እና ፓስወርድ ለመግባት ቢሞከር ይዘጋዋል ማለት ነው ዲአክቲቬትድ ስለሆነ። ከዛ እዚህ ጋር መተን አክቲቭ ብለው አክቲቭ ይሆናል ማለት ነው። ከዛ ዩዘራችን ዲክሬት ካደረግን በኋላ እስቲ ይሄ ነው ዩዘር ኔማችን እና ፓስወርዳችን ኮፒ አድርገን እስቲ ሎግ አውት አድርገን ከዚህ ከሲስተሙ መውጣት ስንፈልግ እዚህ ጋር ባይ ዘ ዌይ ቼንጅ ፓስወርድ አለ። ግን ይሄኛው ቼንጅ ፓስወርድ የሚሰራው ለዚህ ለቴስት ዩዘር ነው። ጀስት አዘ ኢንፎርሜሽን ለራሱ በዚህኛው ዩዘር ኔም ስንገባ እንዴት ቼንጅ እንደምናደርግ እንመለከታለን። ከዛ ሎግ አውት እናድርግና በከበደ@gmail.com በሚለው ቅድም ያደረግነው #PASS123 ቅድም ያስገባናችን ፓስወርድ አይተን ገባልን ማለት ነው። እዚህ ቋንቋችንን እንግሊሽ አድርገን በዚህ መልኩ የሰጠነው ምንድን ነበር? ሬጅስተር ማድረግ እንዲችል ፓብሊክ ወርክ ስራ እንዲሰራ የፐርማነንት ዳይሬክት ሰፖርት እንዲሰራ ስለፈቀድንለት እነዚህ ሜኖች መጡልን ማለት ነው።
ስለዚህ ዩዘር ስንፈጥር እንደዚህ ነው። ስራ ሰርተን ከጨረስን በኋላ ሎጋውት እናደርጋለን። ሁል ጊዜ ሎጋውት አድርገን ይህንን ይመስላል እንግዲህ የዩዘር ክሪኤሽን። አመሰግናለሁ።